በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እግዚአብሔር እሰ ንጉሥ ውእቱም ቅድመ ዓለም ወገብረ መድኃኒተ በማእከለ ምድር። የተወደዳችሁና የተከበራችሁ የኢትዮጵያ ኦርቶዶክስ ተዋሕዶ እምነት ተከታዮች በዚህ በሊባኖስና በአካባቢ ያላችሁ ሁላችሁም ኢትዮጵያውያን እና ኤርትራውያን እግዚአብሔር ቤተሰቦች እንኳን ለጌታችን ለመድኃኒታችን ለጥንተ ስቅለቱ በሰላም አደረሳችሁ አደረሰን። አሜን። በኢትዮጵያ አቆጣጠር ጥቅምት 30 አሁን የፊታችን እሑድ በዚህ በምስራቃዊው ሊባኖስ በዛሬ ምስጋና መድኃኔዓለም ቤተ ክርስቲያን የጌታችን የመድኃኒታችን የኢየሱስ ክርስቶስን ጥንተ ስቅለቱን ምክንያት በማድረግ በታላቅ በዓሉን እናከብራለን። ስለዚህ ሁላችሁም በዚህ በሊባኖስ እና በአካባቢ ያላችሁ ኢትዮጵያውያን ውሉደ ጥምቀት በዚህ ዕለት በዚህ በምስራቃዊ ሊባኖስ በዛሬ ምስጋና መድኃኔዓለም ተገኝታችሁ የጌታችን የመድኃኒታችን የኢየሱስ ክርስቶስን በዓለ ስቅለቱን ጥንተ ስቅለቱን በጋራ እንድናከብር ቅድስት ቤተ ክርስቲያን ለልጆቿ ጥሪዋን ታስተላልፋለች። እንግዲህ ጥሪውን ሰምቶ ለእግዚአብሔር መታዘዝ አዎ ከእግዚአብሔር በረከት ማግኘት ነውና ሁላችሁም ይህን ጥሪ የምትሰሙ ኢትዮጵያውያን፣ ኤርትራውያን ሁላችሁም በዕለቱ ተገኝታችሁ በዓሉን በጋራ እንድናከብር እግዚአብሔር በሁላችን አድሮ ጥሪውን ያስተላልፋል። ሁላችሁም ይህ ጥሪ የምትሰሙት ይህን መልእክት የምትከታተሉ ሁላችሁም መልእክቱን ለሁሉም ሼር እያደረጋችሁ ላልሰሙት እንድታሰሙ። አዎ የጉዞ ባስ በዳውራና ባልየ ተዘጋጅቶ ይጠብቃችኋል። ነገ እሑድ ጥቅምት 30 ሁላችንም በአንድነት በዚህ በምስራቃዊው ዛህሌ ምስካየ ኅዙናን ወመጥምቀ መለኮት ቅዱስ ዮሐንስ ቤተ ክርስቲያን የጌታችን የመድኃኒታችን የኢየሱስ ክርስቶስን ጥንተ ስቅለቱን በጋራ እንድናከብር በረከቱ እንድናገኝ እግዚአብሔር ሁሉ ጥሪውን ያስተላልፋል። ጥሪውን ሰምተን ለእግዚአብሔር እንድንታዘዝ በረከት እንድናገኝ እግዚአብሔር ከሁላችን ጋር ይሁን። እግዚአብሔር እሰ ንጉሥ ውእቱም ቅድመ ዓለም ወገብረ መድኃኒተ በማእከለ ምድር። እግዚአብሔር እስከ ዓለም በፊት ንጉሥ ነው፣ በባሕር የመለኮቱ ገዥ ነው። በምድር መካከልም መድኃኒትን አደረገ። እንግዲህ በኢየሩሳሌም በቀራንዮ እጆቹን እግሮቹን ተቸንክሮ ለሁላችን መድኃኒት የሆነን እሱ ነውና መድኃኔዓለም ኢየሱስ ክርስቶስ ለሁላችን ተላልፎ እጆቹን እግሮቹን ተቸንክሮ ለሁላችን ቤዛ ሆኖ የተገረፈልን አጥንቶቹ እስከሚቆጠሩ የተገረፈልን እሱ ሙቶ ለእኛ ሕይወትን የሰጠን እሱ ተገርፎ እኛን ከግርፋት ያዳነን ቆስሎ ከቁስላችን የፈወሰን እሱ መድኃኔዓለም ነውና እሱ ይጠራናል። ልጆቹ እኛ ወዳጆቹ እኛ በዕለት ሁለት ተገኝተን በዓሉን በጋራ እንድናከብር በረከት እንድናገኝ እንግዲህ ባስ በዳውራና ባልየ ተዘጋጅቶ የጉዞ ኮሚቴው አዘጋጅቶ ይጠብቃችኋል። ሁላችሁም ላልሰማው እንድታሰሙ ሸር እንድታደርጉት ጥሪያችን እናስተላልፋለን። እግዚአብሔር ለቀጠሮ ያደርሰን። ሁላችንም አባታችን ቸሩ መድኃኔዓለም ይባርከን ይቀድሰን። እግዚአብሔር ከሁላችሁ ጋር ይሁን። አሜን።